በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ መቃ ይልማ መቃ ፍረ ቁልቁሉ ዋቀ ቶኮን ኒያመና አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበረከት የቃል ኪዳን ልጆች አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወጣቶች፣ ሕፃናት ሁላችሁ እንደምን አደራችሁ? እንደምን ቆያችሁ? እንደምንስ መጣችሁ? እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት እንደ በደላችን ብዛት አይቶ ያልፈረደብን በምሕረቱ በቸርነቱ ለዚች ሰዓት ለዚች ቀን ላደረሰን የቅዱሳን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። ስል ብላችሁ እግዚአብሔርን አመስግኑ። ልጅላ ዋቀየው ገለቴሳ እረዴቦድ አነከም ቡልተኒ አከም ኑፍተን አከሜን የሆነጌሰኒ waaqni keenya badeef balleessaa keenya osoo hin laaliin arjummaa isaatiin jaalala isaatiin fedha isaatiin guyyaa har'aatti kan nu ga'e waaqayyoo fi galanni ulfinni isaaf haa ta'u. Ammas jedha waaqa galateessa. ነገሮቹ በሶስት ይጸናሉ ይላል። ምስክር በሶስት አፍ ቃል ይጸናል ይላል መጽሐፍ ቅዱስም። እንግዲህ በፍርድ ቤት አስፈርዳችሁ ተፈርዶባችሁ የምታውቁት ሰዎች ምስክር ሶስት ሰው ካልቀረበ ካልተሟላ አይጸናም ማለት ነው። ሲሰልሱት ልብላችሁ አመስግኑ። ነጃለታይ ጉያ አራከና ከወሌትን ይላሉ ትወደኛለህን ይላል። ይህንን ቃል መሰረት አድርገን የትምህርቱ መነሻ የሚሆን ትወደኛለህን የሚል ነው። ሜጀዳ ሁንዱም ጥቂሰን ነጃለታ ይጀዳሜ ትወደኛለህን። ይህ ቃል እንግዲህ ዛሬ በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ አንስታችሁ ብትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ በሶስተኛ ጊዜ ከተገለጠላቸው በኋላ ስምዖን ጴጥሮስን ጠርቶ ይህንን ቃል ነበረ የጠየቀው። ጉፍታን ኬኛ ቆርች ኬኛ ኢየሱስ ክርስቶስ የሮ ሰደፋ ዱከ ቡኦተሳ በርቶተሳት ኤርገ ሙላቴቲን ቦዳ የሮ ሰደፋ እርባተ ሰና ላቀነ ሰነ ኛተኒ እረካኔን ቦደ ጋፊ ሳፍ ዲያተ የዚህ ትምህርት መሰረታዊው ዓላማ የእግዚአብሔር ፍቅር ያላቸው የሚወዱና የሚዋደዱ ምን ማድረግ እንዳለባቸው የሚያመላክት ቃል ወሪ ዋቀዮ ኢሳን ጃለቱፊ ወሪ ዋቀዮን ጃለተን ማልጎቹ አከሳን መለን ማልቱ ሳንራ አከ ኤገሙ ያደኑ በቺስ ነው ይቻል። መቼም ይህ ቃል በብዙዎች ዘንድ ይታወቃል። ፍቅር ሲነሳ ፍቅር ዋጋን ያስከፍላል። በተለይ የእግዚአብሔር ፍቅር የነ ቅዱስ ዮሐንስን ፍቅር የድንግል ማርያምን ፍቅር ስናይ እስከ ቀራንዮ የተጓዘ ፍቅር የቅዱስ ዮሐንስ ፍቅር እስከ ቀራንዮ የደረሰ ፍቅር ነበር። ፍቅርን ሰዎች በአማርኛ በሶስት ቃላት በእንግሊዘኛ በአራት ቃላት በአማርኛ ደግሞ ከስድስት በላይ ቃላት እንደሚገልጹት አይነት ፍቅር አይደለም። የሰዎች ፍቅር ብንመለከት ወቅታዊ ሊሆን ይችላል። ጃለላ
ቁቤ ሰዲን አፋን አማርፋን ቁቤ አፉሪን አፋን እንግሊፋን ቁቤ ጃኦሊን አፋን ኦሮሚፋቲን ፍቅር ጃለላ ላፍ አኩመ ወሪ አዲ የለን ወሪ ገዲ ወሪ አውሮፓ ጀለንሰን ያደ ኢብሰሙ ጀቸይ ከሙምቲ ጃለላ ኢልመ ነማ ጋፈ ይላሉ ወቅቲ ቀባ የሮ ቀባ የሰው ፍቅር ወቅት አለው ሰዓት አለው ጊዜ ይገድበዋል ወይ ስኖረን ሊሆን ይችላል ወይ ስልጣን ስኖረን ሊሆን ይችላል ወይ መልክ ሊኖረን ይችላል ወይ የሆነ ነገር ሰው ከኛ ሲፈልግ ሊፈቅረን ይችላል ሊፋቀር ይችላል ከንልመ ነማ ጋፈ ይላሉ ፍመዳሉ ዋታ የማለ ኢልም ነማ እስን እንጃለቱ ያለ አንዳች ነገር የሰው ልጅ እናንተን አያፈቅርም ያለ አንዳች ነገር ወይ ለራሱ ጥቅም ወይ ለአንድ ምክንያት የጌታ ፍቅር ግን ያለ ምክንያት ያለ ዋጋ ያለ ክፍያ ምንም ሳንከፍለው የወደደን አምላክ ኢልምናባ ጋቲዳፍ ተውደንዳ ቀርሺዳፍ ተውደንዳ አንጎዳፍ ተውደንዳ ፋይዳዳፍ ተውደንዳ ዮኪን ቤኩምሳ ዮኪንሞ አንተ ኑራ ፈየደሙፍ ጀቸ ደንታ እስቲ አውሬዎችን ስናላምዳቸው ውሾችን በቤታችን ድመቶች ስናላምዳቸው ይወዱናል ለምን ከእጃችን ስለሚበሉ ስለሚጠጡ ስለምናደርግላቸው የሰዎች ፍቅርም ይህ ነው ጃለልን መነዋይ ሰከነዳ ዋኑራ ፈየደመኒ ዋኑት ፈየደመኒ ዋኑራ አርገተኒ ዋኑራ ዋንተ ፈተኒ ነሞልን ጃለቱ መቼም ዛሬ የሰጠ ነገ መቀበሉ አይቀርም ሐረከላቱ በርፉለቹ ነው ሐረከን ሲፋርስ ቦርሲ አባሩ ነው ሐረከን ሲጃለቱ ቦርሲ ጅቡን ሳይኖሉ ሐረሲ ጃለቴ ከምቦርሲ ጅብነ ሐረሲ ፋርሴ ከምቦርሲ ነማረ ሐራ ስትደያቴ ከምቦርሲ ራን ፈቃነ ክርስቶስን ዋን ቀብዱፍ ገለቴስ ልልገዴቲ ገለንደ ሳፋተው ሲያገኝ ብቻ የሚያፈቅረን ስናደርግለት ብቻ ሲያፈቅረን የሚሆን ሳይሆን ምንም ያላደረግንለት አምላክ እኛን የወደደው ዋጋ አውጥተንበት ሳይሆን ዋጋ አውጥቶብን የወደደን ገቲት ባስየቶ እንተይን ገቲት ባስየሰን ጃለተ ዋጋ ከረና ጃለልሉጋ ትክክለኛ ፍቅር ሲሞን ጴጥሮስ የዮና ልጅ ሆይ አለው ጌታችን መድኃኒታችን ኢየሱስ ክርስቶስ ትወደኛለህን አለው ወልጃለና ይላ ታረጋፊንኩን እኛ እንዴት ነው እየኖርን ያለ ነው እየተመላለስን ያለ ነው እያገለገልን ያለ ነው በየመስራ ቤቱ በየግል ቤቱ በየጎረቤቱ በየጓዳ ጎርጓዳው በየትምህርት ቤቱ በየቤተ ክርስቲያኑ በየጸሎት ስፍራው በየሁሉም ነገር ፍቅራችን እንዴት ነው ካንገት በላይ የሆነ ፍቅር በመላስ ብቻ የሚገለጽ እንደ ይሁዳ አቤት የይሁዳ ፍቅርን ከራሳቸው አርቁት አውቆ የመሳም ፍቅር የማስመሰል ፍቅር ጃለለት ፈኬሳ ጃለለ ሞሩማ ኦሊ ጃለላ ሶባ የውሸት ፍቅር እናንተን የሚያፈቅሩ ሰዎች አሉ በአፋቸውማ አፋቸው ቅቤ ሆዳቸው ጩቤ የሆኑ ሰዎች አሉ ሞት ኩልሽ የሚሉ አሉ ውሸቱን እኮ አይሞትልሽም ውሸቱን ነው አይሞትልም ችግር በመጣ አንተን በችግር ላይ ጥሎ ይሄዳል እንዴ አይነት ፍቅር አጋጥሟችሁ አያውቅም ጃለለ ከሲስ እንቁነመን ቤኩ ጃለለ ሶባ ኢትፈኬሳ ጃለለ ፋይዳ ጃለለ ዋንተ ጃለለ ቢፈረድ ሁንዳይ ጃለላ ቡረ ክርስቶስ ይንቀም የክርስቶስ መሰረት ያለው ፍቅር የጥቅም ፍቅር ጊዜያዊ ፍላጎት ማሟያ የሆነው ፍቅር ሲሞን ጴጥሮስ የዮና ልጅ ሆይ ትወደኛለህን አለው ምን ይመልሳል ቅዱስ ጴጥሮስ ምን ማለት ይችላል አዎ ጌታ ሆይ እወድሃለሁ እስቲ ጌታ ሆይ እወድሃለሁ በሉት
የዋቀዮ ሲጃለና ጀዳ አቲ ጅሬኛ ኬቲ ኬኛ ጀዳ አቲ ኡልፊነ ኬኛ ጀዳ አቲ ከበጀ ኬኛ ኢቲን ጀዳ ጴጥሮስ ችኩል ነው በባህሪው ይቾክላል። ከዚህ በኋላ እንደምወድ ጌታው አንተም ታውቀዋለህ ስለው ምንድነው ያለው? ግልገሎችን ጠብቅ አለ። ምኖችን ጠብቅ? አረ ተናገሩ። ምኖችን ጠብቅ? ግልገሎችን ጠብቅ። አሁን ነው የክርስቶስ ትክክለኛ ፍቅር የሚገለጠው። የሱ ስራ ይሄ ነው። አሁን መቼም ነገሮቹ በስንት ጸናሉ? በስንት ጸናሉ? የሚገርማችሁ ይሄ መጽሐፍ ቅዱሳዊ ነው። ሶስት ምስክር አገር ብላሉ ፍርድ ቤት ቀበሌ ቢተሉ ረጋነ መሰዲዴሲ ኩን መጽሐፍ ለምሳሌ አባቶቻችን 30 60 ያማረ ፍሬ የሚባሉን ሰምታችሁ ታውቁታላችሁ አይደል? ያ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊውን ባይላዊ ያደረግነው ኪታበ ቁልቁሉ ረዋንጅሩ ሰዳ አደፈኔ አዳጎን የሮባየት ፈየደም ነው የሮ ለመፋ ነጃለታ የሮ ጀልቀባ ያጎፍታ አከልስ ያለዱ አቱ ቤክታው ከሰኮ አቶ ጅርታው ማለን ሲዶክሰው ጋፈት እንጀዱ ilmoole hoolaa koshati xiqqoonaaf eegi ishee kaminnaa eegi ግልገል ገና ግልገል የሆኑ ገና ነው ገና አሁን ከእናታቸው ማይፀን ተወልዶ በወራት በሳምንታት እድሜ ላይ ያሉ ግልገሎች ይባላሉ። ሁለተኛ ትወደኛለህ ስሎ አዎ ጌታ ሆይ ምን ጥያቄ አለው? የኔና ያንተ ፍቅር ምን ጥያቄ ያስነሳል ስለው ጠቦቶችን ጠብቅ አለ። ሁለተኛ ምኖችን ጠብቅ? ጠቦቶችን ጠብቅ። ጠቦት ደግሞ የሚገርማችሁ ሁሉም የሚጎመጃቸው ሲቦርቁ ለእርድም የቀረቡ ራሳቸውን ማሰማራት የማይችሉ ማዕከለኛ የሆኑ አጥንታቸው ቆዳቸው ለስላሳ የሆኑ ናቸው። ወሬን ለመፋኩንሞ ወረ ግዱ ገኔሰ ወረ ለመታተ ይከና ናፍኤጊ ወረ ቀልማ ፊስጋን ገሩ ኦፊም ባህኒ በው እንደንደኝከ ለእርድ ይሆናሉ። ራሳቸውን ማሰማራት አይችሉም። እነሱንም ጠብቅ አለው። ሶስተኛ ላይ ትወደኛለህ እኔ አለው። ድሮ ሰደፋ ነጃለታ ይትኝና በጎችን ጠብቅ። በጎች በሶስት ተከፍለው ተቀምጧል። በጎች ማን ናቸው ቢባል በጎች እነማን እንደሆኑ መጽሐፉ አስቀምጦታል። በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ብትመለከቱ በጎችን በግራ ያቆማቸዋል፣ በጎችን በቀኙ ያቆማቸዋል፣ ፍየሎችን በግራው ያቆማቸዋል ብሏል። የሰው ልጅ ሲፈጠር ግራና ቀኙን እንዲለይ ተደረገው ተፈጥሯል። እልምነማ